አትፍሩት፣ ብዙ አትመኑት። ራሳችሁን ይሸውዳችኋል፣ ያታልላችኋል። ይሄን ደጋግሜ ነው የምናገረው። ኃጢአት እኮ ሰርተን የምንጸጸተው እኮ ራሳችንን እኮ ስለማናምነው ነው፣ ስላላወቅነው ነው። ራሳችንን ምን ሆኜ ነው ግን እንደዚህ ሆንኩት የምንለው እኮ መጀመሪያ ራሳችን ስለምናውቀው ቢሆን ኖሮ ኃጢአት አንሰራም። ራሳችንን ቅዱሳን ራሳቸውን ያውቃሉ፣ እግዚአብሔርን ያውቃሉ፣ ጠላታቸውን ያውቃሉ፣ ወዳጃቸውን ያውቃሉ። እኛ ገና ራሳችንን አላወቅንም። ስለዚህ ብዙም እርግጠኛ እንሁን። 30% ራሳችንን እንስማ፣ 30% ጓደኞቻችንና በዙሪያችን ያሉ ሰዎችን እንስማ፣ 40% መጽሐፍትንና እግዚአብሔርን እንስማ፣ መረጃዎችን እንስማ። በቃ መንፈሳዊ መረጃዎችን እንስማ፣ ከቅዱሳን ሕይወት እንማር፣ እናስገባ። መንፈሳዊ ዕውቀቶችንና መንፈሳዊ መረጃዎችን አስገብተን እንለማመደው። በልምምድ 40% በልምምድ እናርገው። ፐርፌክት ነው የምትሆኑት፣ ስኬታማ ነው የምትሆኑት። እናንተም ራሳችሁን እዩትና ገልብጡት። ለምን ኮከቡን አድርጎ የሚያኖራችሁ ማን እንደሆነ አታውቁትም ነበርና፣ ስለማታውቁት ማለት ነው። በዛ ህይወት ውስጥ እንድትኖሩ ኢቭን ከንግግር አንጻር እንኳን ራሱ ሳትፈልጉ የምትናገሩት ንግግር ራሱ የእናንተ አለመሆኑ ስታውቁት ትደነግጣላችሁ እኮ። እየኖራችሁ ነው፣ እየበላችሁ እየጠጣችሁ ነው። ግን ሰኞ ጠዋት ቤታችሁ ቁጭ ያላችሁበት ምክንያት ኮከቡ እንደሆነ ስትረዱ ትገረማላችሁ። ለምን ሰኞ ጠዋት 2 ሰዓት ላይ ለምሳሌ ነው ብላችሁ 2 ሰዓት ላይ ወይም 4 ሰዓት ላይ ቤት ውስጥ ተቀምጣችሁ አንድ የሆነ ነገር ከተከሰተ ይሄ ግን በቃ ይሄ ነገር ሁሌ እንደዚህ ያጋጥመኛል ማለት ነው ትላላችሁ። እንደዛ እንዲሆን ነው በዛ ሰዓት እዛ ያስቀመጣችሁ ስለተጻፈ ማለት ነው። እናንተ ግን ቤት የሆነ ምክንያት ተፈጥሮ ዛሬ ቀፎኛል፣ ደብሮኛል ብላችሁ የምትቀሩት ወይ ደግሞ ስራ ቦታ ሆናችሁ ራሳችሁን ስለማማችሁ መጣችኋል ቤት። ምክንያቱ የተፈጠረው ግን በዚህ በተጻፈው ነገር ሊሆን ይችላልና እንዳይሆንባችሁ ሆናችሁ ኑሩ። ያንን ከሚያኖራችሁ ነገር ውስጥ አንዱ ደግሞ ቅዱስ ቁርባን ነው። እናንተ ላይ የአጋንንት አሰራር እንዳይሰለጥን። ለዚህ እኮ ነው በእናንተ ላይ ስራ እንዳይሰራ፣ በእናንተ ላይ እንዳይሰለጥን ክርስቶስ የተናገረው ምን አለ? አጋንንትን አያስወጣውም፣ እንዲያውም መንግስቱ አይጸናለትም። አጋንንትን ካስወጣው ሰይጣንን አያስወጣውም። እኔ እሺ ሰይጣንን በሰይጣን ካስወጣሁኝ አለ ልጆቻችሁ በምን ያወጡታል አላቸው። ስለዚህ ሰይጣንና ሰይጣን አይጣሉም፣ ይስማማሉ። እንዲያውም አለ ይስማማሉ። ሰዎች ናቸው እርስ በርስ የሚጣሉት። ከእግዚአብሔር ስለተለየን እኛ እርስ በርስ ተለያየን አይደል? ትምህርቱ የመላክ